ብለን መጣን ብለን እንኳን ለ2018 በሰላም በጤና ደረሰት። ይህ የዌዲንግ ፕላነር ግዛቸው አርጋው ዩቲዩብ ቻናል ሰብስክራይብ በማድረግ ቪዲዮ ጀምሩ። እሺ፣ በጣም ደስ የሚል ታሪኮች እየነገርከን ነው። እኛ ራሱ ሰምተን ማናቃቸውን። ስማችን እንዴት ወጣ? የሁለታችንም ስም በጣም የተለየና ሰው ሁሉ ስማችሁ ትርጉሙን ይጠይቁናል ምናምን እና እንዴት ነው የወጣው ስማችን? አዎ ስማችሁ ወጣላችሁ። እኔ ብዙ ጊዜ ስም እድል የምሰጠው ለራሷ ነው። ለምን ስታረግዝ ገና ከወር እርግዝና ጀምሮ ሳይመቻት ከዛ በኋላ ያው ራሱ ምግቦችም ሲሸታ ሲያቅለሽ ብዙ ነገሮች አሉ መቼስ ሴቶች ሲያረሱ። ከዛ በተረፈ ደግሞ መኝታ ሳይመቻት ከዛ በኋላ ስቃይ አለ። እርግዝና በራሱ ብዙ ያንን ሁሉ ስቃይ አሳልፋ ስትወልድ እኔ ላውጣው ወይም ከሌላ አውጣ አልወድም። እንደውም ሩሃማ እንጂ ላቢግዬ እኮ ውስም አለች። እናቴ ያው እህቶች ታናናሾች ሁሉ አግብተዋል እኔ ሳላገባና እናቴ ደጅጥ ነው ያለቻት። እናቴ ደጅጥ ነው በቃ ደጅ ጠልቼ ነው ያገኘሁት ደጅጥ ነው አለቻት። አባቴ መሰረት ነው ያላት። ያው እሷ ተረግዛ ወደ ትዳር ስለመጣን ነው። ትዳር አላገባም ቤት ነበረ። እሷ መሰረት አላት አባቴ። አንቺ ነሽ መሰረቱ ለትዳር ወር መሰረት አላት። በዚህ መሃል ላይ ያለ ነው መብቱን የምሰጥሽ ላንቺ ነው አልኳት። አንድ ዘመዳችን አለች አጎታችን ነውና የሱ ልጅ አለች። የሱ ልጅ ልጠይቃት በጣም ተወዳት ነበር። ልጠይቃት መጣች። አየቻት ምን አለች እና ሁሉን ነገር አየችና ስለኔም ስለምታውቅ እሷን እኮ ማለት ያለብሽ አለቻት ስትላት ስም እሷ ነች የምታወጣላት ብሏታል። አቢጊያ በያት። አቢጊያ ማለት የናቫል ሚስት የነበረች ታሪኩን ሁሉ መጽሐፍ አምጥታ ቃል እንትን አለ ሰጥታን ሄዳለች። እንደውም አለ ቤት ውስጥ አይታችሁታል። አቢጊያ ማለት የናቫል ሚስት የነበረች ለዳዊት በዘመተበት ዳዊት ለናቫል ላይ በዘመተ ፀጉር እየሸለተ ምናምን የተዳደረ ኃጢአት እየሰራ የሚኖር ሰው ስለነበረ ዳዊት በዘመተበት እንግዲህ ተራፍ ሊሆን ነው የማውቀው ብዙ ሙቀቱ የለኝም እና ዳዊት ሰራዊትን ይዞ ንጉስ ስለነበረ እሱ ላይ ሊዘምትበት ሲል እሷ ደግሞ ስለ ዳዊት ታሪክ ታውቅ ስለነበረ ስንት አህያ ሙሉ እህል ጭና በንበላ ለዳዊት ሰራዊት ሄዳ አብልታ በቃ እሱ ኃጢአተኛ ነው ስለዚህ ማራው ይቅር በለው ብላ እንግዲህ ራፍሊ ማቀው የተነገረኝ ታሪክ ነው እንግዲህ ብላ ስትመልሰው በቃ ጀስ ለባሏ ስትል መስዋዕትነት የሆነች ሴት ነች። በቃ ብላ ስትመለስ ያው በአጋጣሚ ባሏም ስትመለስ ታመመ ሞታ። ከዛ በኋላ እኔ ለዳዊት አገልጋይ ሆናለሁ ብላ ዳዊት ጋር ሄደችበት ጊዜ ዳዊት ሁለተኛ ሚስት ነበረች ይላል ታሪኩና ለባሏ ጥሩ የሆነች ሴት በቃ ለባሏ በቃ ጀስ ምንም ነገር እንዳይደርስበት መስዋዕት የሆነች ሴት ስለሆነች አንቺ ደግሞ ለባልሽ ጥሩ ልጅ ለግዛቸው ጥሩ ስለሆነች ወንድማችንን ጥሩ ስለሰበሰብሽልን በቃ በሱ አቢጊያ ያበያዛ በቃ ጸደቀ። ማለም ሳይወዳ ደጅ ጥሩም ቀረ መሰረትም ቀርቶ አቢጊያ ተባለች። ሩሃማ ግን እናትሽ ነች ያወጣሽልሽ። ጀስ በጣም ያማት በቃ በጣም በደከመኝ ሰዓት ላይ እግዚአብሔር አምላኬ ለልጆቼ ምህረት ስጠኝ በቃ ልጆቼ እንኳን ላሳድግ ምህረት ስጠኝ ብላ በቃ ጀስ ቢያንስ አንድ ነገር ማለት እንኳን ሩሃማ ምህረት የሚገባት ማለት ነውና ሩሃማ ብያታለሁ። መብትሽ ነው ደስ የሚል ስም ብለን ሩሃማ ተባለሽ ማለት ነው። እና የሁለታችሁም የስም ታሪክ ይሄ ነው። እንግዲህ እስከ ዛሬ አልነገርኳችሁም ዛሬ ነገርኳችሁ ማለት ነው። እሺ ያው በነገርከን የህይወት ጊዜ በጣም ብዙ ጣውረዶችን አሳልፈ ደግሞ ለዚህ ቀን ደርሰሃልና በጣም ያዘንክበት በቃ ብዙ ነገር የተቀየረብክ ሰዓት ምን ነበር? እሱ ብዙ ነው። አንደኛ እናታችሁ ታማ በነበረችበት ጊዜ ያው ፖሊስ ሆስፒታል ሙሉ ታሪኩን ያውቀዋል። እሷ ታማ በነበረችበት ጊዜ በጣም ከባድ ስቃይ ነበረ ለኔ። እዚህ እናንተ ህፃን ናችሁ፣ እዛ ደግሞ እሷ ታማለች። በየሰዓቱ ምግብ ያስፈልጋታል፣ አንዳንድ ነገሮች አሉ። ያ ሰዓት ከባድ ነበረ። ልክ ደግሞ እሷ ስታርፍ ደግሞ በጣም ከባድ ስቃይ ነበረ እኔ ላይ እሷ ስትሞት ማለት ነው። ወደ ደግሞ ቃል የገባሁት ነገር ስለነበረም ደግሞ ስለናት ያው ሁሉ ጊዜ ብየዋለሁ ሚዲያ ላይ እሱ ግዛቸው ያገባል አውቃለሁ። ግን ልጆቼ ግን ከርሶ እንዳይለዩብኝ ብላ ቃል ስሰጣቸው ደርሼ ስለነበረ እናቴን አይሽ ግድ የለሽም
ምናሽ ስላት እንትናለች እና ግድ የለሽም እኔ ቢያንስ ዩኒቨርሲቲ እስከሚገቡ እንኳን አላገባም ብዬ አምልጦኝ ነው። በእርግጥ ያው ስለምወዳት ፍቅር ደግሞ ሲይዝ የምትናገረው አንዳንድ ጊዜ ሁሉ ነገር ግልጽ ነው የምታወጣውና አንዳንድ ጊዜ የምታወጡት ቃል አስበሽ ስለማታወጪ መፈጸም ይከብዳል። ግን እግዚአብሔር ይመስገን እኔ እንድችለው አድርጎ ነው ያ ቃል የወጣውና አልኩኝ በቃ ወደ እሷ ብዙ ባልቆየችም አረፈች። ያን ሰዓት ከባድ መከራ ነበረ። ትልቁ ደግሞ ችግር የነበረው ምንድን ነው? እኔ ስላልነበርኩኝ ያው ቤት ስላልኩኝ አቢጊዬን ቲቪ ያዛት። ኦልሞስት 2 ዓመት ከምናምን ነች። ቲቪ ያዛት። እሷን ማሳከም ያዝኩኝ እንጂ እዚህ ጋር ሁሉ ግሉኮስ ሁሉ ጠፍቶላት ተላይታ በዚህ ነበር። እንዳውም እሱን ፎቶ ሳይ እኔ መላጣት ምን እኔ የምትመስለው የእሱ መላጥ እና እሱን እዚህ ላይ ተሰክቶላት ነበርና ማንም ሰው ስለሌለኝ እግዚአብሔር ይስጠው መቼስ ፖሊስ ሰራዊት ለእኔ ህይወቴም መሰረቴም አባቴም እናቴም ነው። ፖሊስ ሰራዊትና ወር ከምናምን ሆስፒታል ስትተኛ ሙሉ እረፍት ነው የሰጡኝ። ከዓመት እረፍቴ አይደለም እረፍት እግዚአብሔር ይማረልህ አይዞህ ምንም እንዳታስብ ስራውን ብለውኝ አለቆቼም የስራ ጓደኞቼም ሁሉም ነው እረፍት የሰጡኝ። እሷን እያስታመምኩ እያለሁኝ መቼስ አሁን በዚህ ላይ ስታዩት ብዙዎቹ የምታውቁት ታሪክ ስለሆነ ያው እርግጠኛ ነኝ አስተያየታችሁን ትሰጣላችሁ። በእንትኑ ላይ ምን አይነት አባት እንደነበርኩ በዛን ሰዓት ላይ እሷን እያስታመምኩ ደህና እየተሻለችልኝ ደህና እየተንከባከብኳት ያለው ሩሃማ ደግሞ ኒሞኒያ ብሎ ያዛት አሉኝ። በቃ ጭንቅላቴ ሌላ አሰበ። በቃ ደነገጥኩኝ። እንዴት እንደዚህ ነው በቃ ኒሞኒያ አሉኝ። በኋላ ኒሞኒያ ቀላል እኮ ነው ታክማ ቤት መሄድ ትችላለች። አሁንም ሆስፒታሎች ፖሊስ ሆስፒታሎችን ሐኪሞቹን ለመንኳቸውና በወቅቱ የነበሩት የህፃናት ሐኪም ጥሩ ሐኪሞች በቺስ ፖሊስ ሆስፒታል እኔ በምንም ነው በሆስፒታልም በስራም እኔ አባቴ ለዚህ ደረጃ በቃቴ ባለውለታዬ ነው። ፖሊስ ሆስፒታልም ፖሊስ ሰራዊትም ራሱ ሰራዊቱ። ስለዚህ እንግዲህ እሷ ተበራሳ ከምታከም ምን አለ በቃ 2 አልጋ ነው ያለው እዚህ ላይ ባዶ ነው። እሱ ልጇን እዚሁ አስተኝቼ ሁለቱን እኩል ባሳክማቸው አልኩኝ። በቃ ስላዘኑልኝ ብቻ እሺ ብዙም የሚያስተኛ አይደለም እሺ በቃ ብለው ፈቅደውልኝ ሁለታችሁን አንድ ላይ አስተኝቼ ነበረ። ሆስፒታል ውስጥ የህፃናት መጫወቻ ገዝቼም ብዬ በቃ እኔ በቃ ኦልሬዲ ለእኔ በቃ መሯሯጡ ቀረልኝ። ጥሩ ጓደኞች ነበሩኝ። አክስታችሁ በጣም ጥሩ ነበረች። እህቶቼ ምናምን ከእናቴ እህቶቼ ከኔ አልተለዩም። ግን በእናንተ በኩል ግን ሞር አክስታችሁ እና አጎታችሁ ሽመልስ እዚህ ሀገር የለም ሀረር እንትን ነው። ግን አክስታችሁ ግን ትዕግስት መርሻ ከነ ባለቤቷ አልማዝ የሷም እህት ድሬዳዋ ባይሆን በህይወት የለችም። ትዕግስት መርሻ ግን ሲል እስካሁን ድረስ በህይወታችሁ ውስጥ አለች። እሷ በቃ የሚያስፈልጉትን ነገር ይዛ የመጣችው ሆስፒታል እኔ እዛው ምን እያልኩ በቃ አልተቸገሩም። እንደ ሀብታም ልጅ ነው ያስታመምኳችሁና ያ ሰዓት ከባድ ችግር ነበረ። እሷ በሞተች በስንተኛው ጊዜ ነው? በ6 ወሩ ነው እንደዚህ ነው 7 ወር የገባችሁት። የሰው አፍ ነበረ በሌላ ተርጉሞት ነበረ ሰው ወቅቱ ጽሩ ስላልነበረ እና ብቻ እኔ እንጃ እኔም ከሰውነት ጎዳና ያወጣሁበት ነበር። እናንተ ማስተማም ግን እግዚአብሔር እየተመሰገነው ሁሉ ነገሩ አልፎ ክብር ለመድኃኒዓለም ይሁን። ለዚህ ወቅተር እንግዲህ በልጆቼ ቃለ መጠየቅ ጠየቅ ጀመረ ማለት ነው። ለኢንተርቪው በቅታችሁልኝ። እሺ ከኔና ከሩሃማ በባህሪ በመልክ አይደለም በባህሪ ለእናታችን የቀረበው ማን ነው? እና ደግሞ በምን ባህሪ በየትኛው ባህሪ? በእውነቱ ብዙም እንትን የላቸውም። ግን ሙሉ በባህሪ በመልክ ምንም በሰውነት በመልክ ሩሃማን የሚያክል የለም። በቃ ሩሃማን ራሷን ነች አቢጊዬ። በባህሪ ግን ምንም አይገናኙም። በቃ አቢጊያ በቃ ሙሉ ባህሪ እሷን ያልሽው አንቺ ነሽ ስልሽ በቃ እሷ ተጫዋች ነች፣ አኩራፊ አይደለችም። ፊት ለፊት ትናገራለች። ከሱም ሌላ ደግሞ በቃ እንዴት ብዬ ልንገርሽ ትሸነፋለች እንጂ አታሸንፍም። በቃ
ሰው ማጣት አትፈልግም። ሰው ማጣት ስለማትፈልግ ትሸነፋለች እንጂ ፈጽሞ አታሸንፍም። ለምን አለው ነገር አይደለም። አንዳንድ ጊዜ ይሄ እኮ ይሄ እንደዚህ ነው ይሄ እንደዚህ ነው አይደለም ብላ ትከራከርና እኔ መጠንከር ይስጣት እሺ ትለኝና ግን በሆነ ሰዓት ላይ ግን ትክክል ያለመሆኑን ታስረዳኛለች። እና በዚህ ቤት ትንሽ ያው አንቺም ወሰድ ያደረግቻው ዶራባ ግን ቢሆንም ግን ትንሽ ያንቺ ባህሪ አላት እሷ መልክ አልያዘችም ያንቺን ባህሪን ያላት እናታችሁ። እሺ እና በኖርኩባቸው ጊዜ ደግሞ ይሄ ሰዓት ላይ በኖረች ብትኖር ደስ ይለኛል ብለህ የምታስበው ጊዜ ምን ላይ ነበር? እሱ ብዙ ቦታ ላይ ብትኖር ደስ ይለኛል የምልበት ጊዜ ብዙ ቦታ ላይ ነው አይደለም። ኬጂ እንኳን ስትመረቅ ኬጂ ራሱ ስትመረቁ እናቴ ጋቢ ስታለብሰኝ በቃ ለዚህ አድረሰህ ብላ ጋቢ ነው የስጦታ የሰጠችኝ ስትመረቅ ኬጂ። እዛ በላይ ራሱ ብትኖር ደስ ይለኝ ነበር። በጣም ደስ የሚል ፕሮግራም ስለነበረ ኬጂ ከሁሉም ግን በቃ ትልቁ እንደው ብትኖርልኝ ነው እንደው እድል ኖሯት አንዴ ቀና ብላ እንኳን አይታችሁ በቃ ብትመለስ እና ወደ መጣችበት ብትሄድ ደስ የሚለኝ ኖሮ አቢጊያ ስትመረቅ የመጀመሪያው አቢጊያ ስትመረቅ የነበረው ደስታና የነበረው እንትን በቃ ለዚህ ያኔ ለዚህ ትበቃላችሁ ብላ የሚል እምነት አልነበራትም። ለምን ያው እሱ ጉዛችሁ ያገባል ልጆቹን ይበትናል የሚል ሀሳብ ስለነበራት ግን ቃሏ ተፈጽሞላት አንቺ ስትመረቂ በነበረው ፕሮግራም ከሁሉ ግን በቅርብ ጊዜ ያደረኩት በተለይ ሩትዬ ስትመረቅ ሩም ስትመረቅ የነበረ ደስታ ከባድ ነበር። የተደራረበ ደስታ ነበረ፣ አዘንም ነበረ። እንግዲህ ምናልባት ተመልካቾች አይተውት ይሆናል የምርቃቷ የተወሰነ ትንሽዬ የለቀቅነው ነገር አለ። ደስታማ ያሉት አዘን ብቻ ተቀላቅሎብኝ ነበርና እሱም ላይ ምን አለ እንደኖር አንዱ ቀላ በላይ አይተን ዓለማቸውን አይታ ሞት ላልቀረላት ነገር ብትሞት ኖሮ ጥሩ ነበር ብዬ አስባለሁና እሱ ባለመሆኑ በጣም ቅር ይለኛል። አላቅም እኔ እንጃ ጠነከርኩ መሰለኝ አላቅም እንጂ ስለሷ ሳወራ ሁሉ ጊዜ ኢንተርቪው ላይ ምንም ላይ እንባ ነበር የሚተናነቅ። አሁን ግን አላቅም እንደሆነ አላቅም በቃ መጠንከር ይሆን ወይ እናንተ በቃ የመጨረሻ ለኔ የመጨረሻ ነጥብ ደርሳችኋለሁ ከዚህ በኋላ የራሳችሁ ትግል ነው። ለኔ ግን ቃሌን ጠብቄያለሁ የመጨረሻ ደርሳችኋል ብዬ ነበር። እነዚህ ብታይልኝ ደስ ይለኝ ነበር። ደግሞ በተለይ ደግሞ እኔ ለዚህ ደረጃ በቅቼላት በቃ ህይወቴ ተስተካክሎ ላይፌ ተስተካክሎ ጥሩ ደረጃ ላይ ደርሼ እናንተ ልጅ የፈለኩበት ቦታ ሄደን እንደልባችን እንጆይ እናደርጋለን እንዞራለን። ግን እሷ ደግሞ ታክላበት ቢሆን ኖሮ ደግሞ በጣም ይጣፍጥ ነበር እና ያ ቦታ ላይ ብትኖርልኝ ደስ ይለኝ ነበር። ግን ያው ቃሉ ይፈጸም ግድ ስለሆነ ተቀብዬ ኖሬያለሁኝ። አሁን ከነበርንበት ሙድ ትንሽ ወጣ እንበልና የበዓልም አይደለ ትንሽ ዘና ሳቅ ፈገግ የሚያሰኝ ጥያቄዎች ደግሞ እንጠይቃለን። ከቤት ውስጥ የማትወደው የስራ አይነት? እኔ የምትወደው ብትይኝ ከቤት ውስጥ አልጋ ማንጠፍ ደስ ይለኛል። ቤት መወልወል ደስ ይለኛል። ደስ ከሚሉኝ ነገሮች ነው ይሄ ከቤት ውስጥ ስራ። ከዛ በተረፈ ግን የማልወዳቸው ግን ወጥ መስራት አልወድም። ድሮ ጎበዝ ነበር ግን ወጥ መስራት በቃ ሌላ በቃ ጠቅላላ የሴት ሙያ ተብሎ የሰጡት ነገር ሁሉንም ድሮ በስደት በነበርኩበት ጊዜ ጎበዝ ነበርኩ። ግን አሁን ግን አላቅም በቃ ባለቤቴን ካገባሁ ጊዜ ጀምሮ ያኔ ድሮ በቃ ካገባኋት በኋላ በቃ ቆረጥ በቃ እነዚህ ነገሮች በአጠቃላይ በዚህ በሴት ሙያ ላይ እንጀራ መጋገር ወጥ መስራት ወዘተ የመሳሰሉት ነገሮችን ፈጽሞ አልወድም። ግን ቤት መወልወል አልጋ ማንጠፍ እቃዎችን በቃ መደራደር ማሳመር ቤትን በጣም ወደ እሺ ለዘላለም
በቃ አንድ ምግብ ብቻ ብላ ብትባል ምን ምግብን ትመርጣለህ? እኔ ለዘላለም ብላ ብዬ የምመረጥ አምባሻና ዳቦ። ለዘላለም ብላ ቢሉኝ አምባሻና ዳቦ እና ደግሞ ብስኩት ምንድን ነው የሚባለውን አዲስ አጠራር አለው። ብስኩት ጮራቄ ግን የሆነ አዲስ አጠራር አለው። ምንድን ነው ቆቆር ትሉታላችሁ? ቆቆር ትሉታላችሁ። እሱማው ግን ከሁሉ ግን አምባሻና ዳቦ እሱ በጣም ደስ ይለኛል። አዲስ ዓመት የማይረሳ የምትለው ገጠመኝ ከኛ ጋር ሊሆን ይችላል፣ ለብቻ ሊሆን ይችላል። ብቻ የማይረሳ የምትለው ገጠመኝ ካለ? ምንም ዝግጁ አይደለሁም አሁን የማይረሳ የምለው ምንም ገጠመኝ የለም። ለዚህ አዲስ ዓመት ብዬ የምለው ነገር የለም። በልጅነታችሁ የእናንተ ከሆነ አዎ በልጅነታችሁ ብዙ ገጠመኝ አለ። በተለይ ሰውነታችሁን ሳጥብ እኔ ነበርኩ ማጥባችሁና ሰውነታችሁን ሳጥብ ሁለታችሁም የተለያየ አመል ያላችሁ። ሁለታችሁ የምትወዱት ዘፈን ነበረ። ሙዚቃ ካልከፈትኩላችሁ ሰውነታችሁን አላጥባችሁ ነበረ እና ሮሃማ ይመስለኛል ካገላበጥኩት ይቅርታ የፀሐዬን ልጅነቴን የሚለውን አቢጊያ ነው መሰለኝ የመዝሙሬን ልጅነት የሚለውን ዘፈን አቢጊያ መሰለች የምትወጂው እና ሮሃማ ነች። እሺ ሮሃማ። አቢጊዬ ደግሞ ከኔ ምን አተ ነው። በጣም የሚገርም ነገር እኮ ከኔ ምን አተ ነው። ያኔ ክሊፓቸው የነበረበት ጊዜ ስለነበረ በቃ ኮሌክሽን ስለነበረ በቃ እሱ ከትቼ በደንብ ትታጠባላችሁ። ተሳስቼ እንኳን ሌላ ዘፈን ከገባ እሱ ካልተከፈተ ትላላችሁ። እንደገና አስተካክዬ ነበር ማጥባችሁ እና ያ ሁል ጊዜ በቃ የሚያስቀኝ ነገር ነበር። ትልቁ ደግሞ ፈጽሞ የሰው ሽንት ቤት ላይ አትቀመጡም። እንደ ብዙ ሰዎች ልጆች ያቆኛል። ቆንጆ ቦርሳ ነበረችኝ፣ ጥቁር ቦርሳ፣ የትምህርት ቤት ቦርሳ የምትመስል ፖፖ ይዤ ነበር የምጓዘው። ያንን ፖፖ እንትን እንላለን፣ በቃ እንዝናናለን፣ ምን እንላለን። ያው ሽንት ቤት መጠቀም ስትፈልጉ በቃ ፖፖን ይዤ እሄዳለሁ። እዛም ፍጹም ሽንት ቤት ጋር ፖፖ ይዤ እሄዳለሁ። አንዳንድ ጊዜማ ጠረጴዛ ላይ ትሉኛላችሁ። እና ጠረጴዛ ላይ ትሉኛላችሁ። እሺ እና ወስድና ዞር አድርጌ ያስቀምጣችኋለሁ። አጥብ ምናምንና እናንተን ወደ አስገባና እንደገና ፖፖውን አጥቤ በፌስታል አድርጌ ሻንጣ ውስጥ ይዤ ነበር የምጓዘው። ይሄ ብዙ ሰዎች ብዙ ጓደኞቼ የድሮ ጓደኞቼ ጠቅላላ ያውቃሉና ፖፖ ተሸክሜ ነበር የሚሄደው። አትጠቀመው ነበረ። እነዚህ ብዙ ትዝታዎች ብቻ በልጅነታችሁ ብዙ ትዝታዋለን። ሰው ቤት ሁሉ ሄደን ሮሃማ እንውጣ ፕሮግራም አለ ሲባል እንግዲህ በጣም ሕፃን ነች እርግጠኛ 4 ዓመት ወይ 5 ዓመት ብትሆኝ ነው። መስታወት እንደ ትልቅ ሰው ነው የምታየው። እንደዚህ ምናምን ስትይ ድንገት ብዬ ቪዲዮ ቀረጽኩሽ። ያኔ ቪዲዮ እህቴ የሰጠችኝ ቪዲዮ ነበርና እሱ ቪዲዮ ፊልሞች የፈለኳቸው ነው ካገኘኋቸው በደረጃ ከልጅነታችሁ እስከዚህ ድረስ ያለ ቪዲዮ አለና ተመልካቾቻችንም ለእናንተም ማቀርብላችኋለሁ። ብዙ ገጠመኝ ነው ያላችሁ፣ በጣም የማይጠገብ ብዙ ገጠመኝ። በተለያየ አጋጣሚ የማውቃችሁ ሰዎች ሮሃማን የምታውቋት በተለይ የሴት ጓደኞቼ በአጠቃላይ እና ሴት ሲነካኝ አትወድም ነበር። በቃ ማንም ሴት እጄ ስጨብጥ አትወድም ነበር። ዞር በይ ብላ ከጎን የምታረጋው። ስንቀመጥ እንኳን የሆነ ቦታ ሻይ ልንጠጣ ገብተን ስንቀመጥ ራሱ መሀላችን ላይ ገብታ ነበር ቁጭ ምትለው። ማንም ሴት አጠገቤ አታስቀምጥም ነበር እና ይገርመኝ ነበረና እነዚህ ምርጥ ገጠመኞች ናቸው። እሺ ብዙ የልጅነት ገጠመኞችን አውርተናል። እሺ ወደ በዓሉ ድባብ እንምጣና እንዴት ነው በበግ ዶሮ አርደህ ታውቃለህ? ከዚህ ጋር የተያያዘ ትውስታ አለ? ልታዋሩድ ነው ዛሬ? ልታዋሩድ ነው። በእውነት አርጃ አላውቅም አይደለም አውቃለሁ፣ ግን ፈጽሞ ማረድ አልወድም። ዶሮም በግም ምንም ነገር በቃ የሚታረዱ ነገሮችን ማረድ አልወድም። አንዳንድ ጊዜ ሰርግ ላይ ምናምን ይጀምሩትና አንዳንዴ በልስራው እንደምጨክኜ ጨርሳለሁ። ቤቴ ግን አርጄ አላውቅም። እንዳውም አንዴ ቤተል እያለን እናንተ ናችሁ ወንድ አይደለም ስትሉኝ
ኧረ እኔ እኮ ስለማልወድ እንጂ እችላለሁ ብዬ ዶሮዋን ላባዋን ያዝኩኝ፣ አንገቷን ያዝኳትና ልክ ስጀምራት በቃ አርጃታለሁ። ደንብ ነው ማለት እኮ ፍርግጭ ስትልብኝ አምጡ እቃውን ብዬ እቃ ላይ ልከድናት ገና ቁጭ ሳደርጋት ለካ አልጨረስኳትም። በቃ ዶሮ ዱላ ይዤ መከተል ባንዛ ላይ ቤቱን በቃ ምኑ በቃ እነዚህ ወይ አላያግዙኝ ወይ ምን ያለው ትስቃላችሁ። በቃ በዱላ መጨረሻ ላይ በዱላ ጣልኳት። በቃ ምንም ሲያቀር ከዛ በኋላ አርጃ አላውቅም። ያው በዱላ ነው የሞተችው። አዎ ታርዳለች። አይ በታረድ ታርዳለች። ግን ያው በዱላ ነው የጣልኳት። በጣም ስላቃተኝ በዱላ ነው የጣልኳት። ያለት ይሳቅ ነው መሳቅ። እኔም ደንግጫለሁ በእርግጥ ግን ከዛ በኋላ እስካሁን ድረስ ያው ታውቃላችሁ ወንድሜ ነው የሚያርድልኝ። እሱ ነው የሚያርድልኝ። በቃ ማንኛውም ነገር ላይ እሱ ነው የሚያርደው። እኔ አርጄ አላውቅም። እፈራለሁ። ያሳዝኑኛል። ለምን እንደሆነ አላውቅም። ስለሚያሳዝኑኝ እፈራለሁ። አጋልጣችሁኛል። ምንም ማድረግ አልችልም። እንግዲህ አውደ ዓመት ገጠመኝ ስለሆነ ነው። ያው እንግዲህ ሰው ይወለዳል፣ ይማራል፣ ይመረቃል፣ ያገባል፣ ይወልዳል እና እኛ እንግዲህ ሶስታችን ተለያይተን አናውቅም። ከተለያየውን ከተባለው እኔ ነኝ። ግቢ ነው እንዲህ ተለያይተን አናውቅም እና እኛ እንደምናገባ አግብተን እንደምንወጣ ስታስበው ምን ይሰማካል? ከባድ ጥያቄ ነው። አስቤውም አላውቅም። እኔ አቅሙ ቢኖረኝ በአንድ ግቢ ውስጥ አብረን ብኖር ደስ ይለኛል። ብታገቡ ከኔ ጋራ እኔም መቼስ ማግባቴ አይቀርም። መቼስ እኔም አሁን እያስፈራራችሁ ያላችሁ ያዘጋጃችሁ አላ ብቻዬን መኖር የለብኝም። እኔም በርግጥ እግዚአብሔር ካለ ቢጤና ገብቼ መኖር አይቀርም። ግን ቢሆንም ግን በቃ እኔ የማስበውና የምመኘው በአንድ አካባቢ ላይ በአንድ ግቢ ውስጥ ሁላችንም የራሳችን ቤት ኖሮን አብረን ብንሆን ደስ ይለኛል። ግን ተለይተህ እንዴት እንኖራለን ምናምን የሚለው ነገር አስቤው አላቅም። እንግዲህ እኔ እና እናንተ ተለያይተን እኔ እንጂ አላቅም። በቃ ደረግ ሲገጥመኝ ያውቅ ይሆናል እንጂ አላቅም። እኔ መሸዳ ይመስለኝም ካልሆነ እናንተ ጋር መጥቼ እገባለሁ። ካልሆነ 2 ቀን አድሬ 2 ቀን አንዳችሁ ጋር 2 ቀን ራሴ ቤት አድራለሁ እንጂ አይመስለኝም። ለምን ተለያይተን አናቅም። ስለዚህ ያው ህይወት ነው፣ ግድ ነው። እኔም ማግበቻ አባቴ ቤት ነው የኖርኩት። ስለዚህ እንደዛ ብታደርጉ ደስ ይለኛል። ግን ሮዋምዬ እንደዚህ አይነት ነገር አትወጂም አውቃለሁ። አብጌዬ እንኳን ትኖራለች። ሮዋምዬ ግን አትወጂም። እንግዲህ እስኪ ያሰባችሁት ካለ ነገሩን ካወሉ እንድዘጋጅ፣ ያሰባችሁት ከሌለ ግን አላውቅም። ሲደርስብኝ ነው የማውቀው። ግን ባትለዩኝ ደስ ይለኛል። አግብታችሁ በቃ ራሳችሁ ኑሮ ይዛችሁ በቃ 2ም 3ም 4ም ክፍል ይዛችሁ ብትኖሩ፣ አንቺም አግብተሽ ራስሽን ችለሽ ብትኖሪ፣ እኔም ደግሞ ራሴን ክፍል ይዤ ትልቅ ግቢ ብንኖረም ደስ ይለኛል። ካልሆነ ደግሞ ኮንዶሚኒየም ከሆነ ደግሞ መደዳ ጎረቤት ሆነን ብንኖር ደስ ይለኛል እስከ መጨረሻው። ለእኔም ለእናንተም ለእኔ ብትደርሱልኝ እናንተ ብደርስ ደስ ይለኛል እንደ ሀሳቤ። እንግዲህ ሲደርስ ብንወያይ ይሻላል። ያሰባችሁት ካለ ንገሩኝና ከአሁኑ ልዘጋጅ፣ ከሌለ ችግር የለም ሲደርስ እናውቀዋለን። እሺ እንዲህ እያልን ወደ መጨረሻው ጥያቄ ላይ እየደረስን ነው። እንግዲህ በአንተ ስም የከፈትነውን ዩቲዩብ ቻናላችንን እንደ አዲስ ምን የጀመርነው ማለት ከዚህ ቆይቷል ከከፈትነው 1 ዓመት ሆኗል ከከፈትነው። ግን ደግሞ አሁን በአዲስ ኢነርጂ፣ በአዲስ ሞራል፣ በአዳዲስ አይዲያዎች ፋሚሊዎቻችንን የሚገልጹ እኛነታችንን የሚገልጹ ቪዲዮዎች ልንሰራላችሁ ነው ያሰብናቸው። ብዙ እቅዶች አሉ። እስቲ በዓልም ነው ዩቲዩባችንም ጥሩ ነገር እንዲያገኝ ትመርቀናለህ ማለት ነው። የራስክ ቢሆንም ማለት ነው። እሺ እመርቃችኋለሁ። እንግዲህ በጉራጌ ባህል ነው መርቃችሁ። በጉራጌ ሳይሆን በአማርኛ ነው። እግዚአብሔር ለዚህ ቁም ነገር አብቅቷችሁ ራሱ ለዚህ ደረጃ እኔ ለራሱ ምን ትመስላለህ ብሎ መጠየቅ ስላበቃችሁ እግዚአብሔር የተመሰገነ ይሁን። እድሜ ጤና ይስጣችሁ። አኩርታችሁኛል፣ አስከብራችሁኛል። እውነቴን ነው፣ ከልቤ ነው የምላችሁ። በጣም አኩርታችሁኛል፣ አስከብራችሁኛል። ልፋቴን ከንቱ አላስቀራችሁብኝም። ለፍቼ ብቻ እናትም አባትም ሞኝ አሳድጊያችሁ እናንተም አላሳፈራችሁኝ። ሁለታችሁም
የመጀመሪያውን አሳይታችሁኛል። ከኬጂ ደስ ብሎኛል። ተመረቃችኋል። ደግሞ ሁለታችሁም ዲግሪያችሁን ይዛችሁልኛል። እግዚአብሔር አምላክ በውስጣችሁ ያለውን የትምህርቱን ጥግ ያደርስልኝ። የምታስቡትን ያሳካላችሁ። እድሜ ጤና ይስጣችሁ። እንደዚሁ ወልዳችሁ ከብዳችሁ ለማየት ያብቃኝ። አሁን የቀረኝ ትዳር ሰርግ ነው። አቢጊያ ነው። በተለይ ሰርግ አንቺ ጨርሰሻል። ሰርግ አደግስልኝ ብለሻል። እኔ ምርቃቴን ብቻ ብለሽ ሰርግ አደግስ ብለሽኛል። እንግዲህ ሰውዬው ይጨነቅበት። አግዘኝ ካላችሁ አግዛችኋለሁ። አቢጊያ ግን ሙሉ ወጪ አለብኝ። ስለዚህ እግዚአብሔር አምላክ የሚወዳችሁን የምትወዱትን ይስጣችሁ። ትክክለኛ የግራ ጎን የወጣችሁበትን ግራ ጎን ትክክለኛ ጎኑን አግኝታችሁ ለመወሸቅ ያብቃችሁ። ሃይማኖታችሁ እግዚአብሔር አምላክ የማይቀየርባችሁ ጎበዞች ናቸው። ከኔ በላይ እንዳውም ጠንካሮች ናችሁ በእምነታችሁ። ይሄን እምነታችሁ እግዚአብሔር አይቀየርባችሁ። ሰላም ጤና ይስጣችሁ። አገራችን ሰላም ያርግልን። አገር ሰላም ሲሆን እንደዚህም ቁጭ ብለን አዲስ ዓመትን ለማክበር የበቃነውና አገራችን ሰላም ያርግልን። የሀገር ጠላት ድግ ይበል። የሀገር ጠላት ቀስቀስ ይበል። እምቢ ባለ ብር ይበል። እምቢ ባለ ይጥፋ። እኔ ባጎደልኩት ቅዱስ ገብርኤል ሚካኤል ይሁንበት። የውን ኬሬውን ለሀገርኛም ለቤተሰብ ኬሬውን ኬሬውን ለአባት ለእናቶቻችን ለሞቱም ነፍስ ይማርና ለቤተሰቦቻችን ለአልጋ ወዳሱ ቤተሰብ ኬሬውን ኬሬውን ብለናል። ከዚህ በመቀጠል እንግዲህ ተመራርቀናል። የተመረቅንበትን አንቺም ቶሎ ቶሎ በይና ቡናውን ፈላፈላ አድርጌልን እኔም እንግዲህ ዳቦዬን እቆርሳለሁኝ። ብድግ ብለን እንግዲህ ጸሎት አድርገን ዳቦአችንን እንቆርሳለን። እስቲ ብድግ በሉልኝ ልጆቼ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እልል በሉ እልል በሉ እልል 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 ኧረ እልል ነው እንዴ እልል 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 እንግዲህ ከዚህ በኋላ እንግዲህ ቋስረስ አድርጊና በደልደል አድርጊለን። እንግዲህ መልካም ጊዜ መልካም ወደ ዓመት። እናመሰግናለን።